ከጠላት ጋር በመሆን አገር በማዳከም ተግባር ላይ መሰማራት የኢትዮጵያን ዝቅታ ለትውልድ ከማስተላለፍ ውጪ የኢትዮጵያን ከፍታ አያረጋግጥም። በሌላ በኩል ኢትዮጵያን የገጠማት የውጭ ወራሪዎችም ሆኑ የውስጥ ግጭቶች ጊዜያዊ መንገራገጫዎችን ከመፍጠር ባለፈ ኢትዮጵያን በዘላቂነት አንበርክከው አያውቁም። እኛ ኢትዮጵያን ደከሙ ስሉን ጠንክረን የምንወጣ፣ ተሸንፉ ስሉን በወኔና በእልህ ጠላትን ተፋልመን ድል የምንጎናጸፍ ጀግኖች ነን። እኛ ኢትዮጵያውያን ክፉ ቀን ሲመጣብንና ለአደጋ የተጋለጥን በመሰለ ጊዜ የሚከዱን ሁሉ ባሸነፍንና ድል ባደረግን ጊዜ ሀፍረትን ይከናነባሉ። ለዘመኑ ባንዳዎች የማስተላልፈው መልእክት ወጀብ በመጣ ቁጥር ኢትዮጵያ ትዳከማለች ወይም ትሸነፋለች ብላችሁ ለጠላቶቻችን ለማጎብደድ ክብራችሁን አትሽጡ የሚል መልእክት ማስተላለፍ ፈልጋለሁ። ኢትዮጵያ በማንኛውም ኃይል አትሸነፍም። የአድዋን ጀግኖች እሴትና የጀግንነት መንፈስ የወረሰው የኢትዮጵያ መከላከያ ሰራዊት ይጠብቃታል።